ምናን መጠንቀቅ አለባቸው አሁን ተአምር ሲባል ግር ብሎ ይሄዳል ምልክት ታየ ሲባል ግር ብሎ ይሄዳል ይሄ ችግር አለ ማለት ነው ስለዚህ ለሚጠፉ ሁሉ ይላል እኮ አመጣጡ በተአምራት ነው ይላል ለምሳሌ ድንጋዮች ዲናገሩ ማድረክ በመታሃት ሰው እንደዚህ ያዘ መስሉ መታየት መታሃት ነው ስለዚህ ሰዎች ይሄማ አምላክ ቢሆን ነው ይሄን ያደረገው እሳት ከሰማይ ማውረድ የሚችል ነው ይሄማ እንደዛ በሆን ቢችል ነው ብለው ስለሚስቱ አመጣጡ በተአምራት በሐሰተኞች ድንቆች በአመጽ ማሰራር መታለል ሁሉ እንደ ሰይጣን አሰራር ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራልና እሱ ከመገለጹ በፊት ግን የሱ መንገድ የሚጠርጉ ሶስት ነገስታት በቀንድ የተመሰሉ ሐሰተኞች ነቢያት ይነሳሉ እርሱ ምድር ላይ የሚቆየው የንግስናው ጊዜ 7 ዓመት ነው 7 ዓመት ነው 3 ዓመት ከመንፈቅ ይላል በዮሐንስ ራእይ ዳንኤል ላይ ግን 9:27 ላይ ምን ይላል እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳንን ለአንድ ሱባኤ ያደርጋል ሱባኤ ማለት 7 ስለሚል ነው በሱባኤው ኩሌታ መስዋዕቱንና ቁርባኑን ያስቀርባል መጀመሪያ ፒስ ትሪቲ ነው የሚያደርገው ከዓለም ህዝቦች ጋር ከዓለም መንግስታት ጋር የሰላም ስምምነቱ እንግዲህ 3 ዓመት ከ6 ወር የሚቆይ ነው ብዙ ሰዎች በጣም እየተደነቁ በዚህ ሰው እንትን ይላል ልክ 3 ዓመት ከመንፈቁ ላይ ሲቆይ ግን በሱባኤው ኩሌታ መስዋዕቱንና ቁርባኑን ያስቀርላል በርኩሰትም ጫፍ ላይ አጥፊ ይመጣል ይላል ይሄ እዚህ ላይ ሲመጣ ግን በቃ አምላክ ነኝ ብሎ የመጨረሻውን አዋጅ ደረጃ ላይ ይደርሳል ማለት ነው ስለዚህ በተለይ ዳንኤል 12:1 ላይ ይሄን ታላቁ መከራ ይለዋል ይሄ ታላቁ መከራ በዚያ ነው ራስ ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላልና ዓለም ከተፈጠረ ጀምሮ ያልሆነ መከራ ነው በዚህ 3 ዓመት ከመንፈቅ የሚሆነው አጠቃላይ ግን የዚህ ሰውዬ ንግስናው የምናየው 3 ዓመት ከመንፈቅ ሰላም ስምምነት በማድረግ 3 ዓመት በመንፈቅ ግን አውሬ ባህሪውን በመግለጥ ይቆያል ማለት ነው ስለዚህ ታላቁ ማተለያው ዘመኑ ቀርቧል ይያሉ በስሜ ይመጣሉ ነው መፍትሄውንም ተናገረ ክርስቶስ እነርሱን ተከትላችሁ አትሂዱ በማለት በጣም ማወቅና መጠንቀቅ ያለብንን ነገር ነግሮናል ማለት ነው እዚህ ላይ በጣም ማስተዋል ያለብን ነገር ምንድነው ነው ማስተዋል ያለብን ነገር ተራ ጦርነት ሁሉ የምጽአት ምልክት አይደለም ጌታችን እየተናገረ ያለው ዓለም አቀፍ ኩነት እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገው አናሳ ጦርነትን አይደለም ጦርነት በውጊያ በሰማይ ላይ ነው የተጀመረው ሚካኤልና መላእክቱ ዘንዶን ተዋጉ ይላል ራእይ 12 ላይ እና ውጊያ ቃየል አቤልን ገደለው እኮ አይደል ውጊያ ነው ግን ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዱ ቦታ ከአንዱ ቦታ ጋራ ስለተቆራቆሰ ምክንያቱም ሲዋጋ ኖሯል ዓለም ከተፈጠረ ጀምሮ ውጊያ ያለ እስካሁን ድረስ ያልበረደ ግን ዓለማችን በታሪኳ ትልልቅ ውጊያ ብላ የመዘገበቻቸው 2 ውጊያዎች አሉ የቀዝቃዛ ኮልድ ዋር ምናምን አንደኛው የዓለም ጦርነት ነው ይሄም ከ1914 እስከ 1918 የነበረ ነው